ጣልቃ እንዲገባም እናምናለን ብለዋል ኦነግ በመግለጫው። የኦሮሞ ነጻነት ግንባር ኦነግ አስገዳጅ የፖለቲካ ኮንቬንሽን ምክረ ሐሳብ ማቅረቡን አስታውሶ ያቀረብናቸው ምክረ ሐሳቦች በኢትዮጵያ የተስፋፋውን ቀውሶች የሚፈታ ነው ብለን ስለምናምን የኢትዮጵያ መንግስት የመፍትሄ ምክረ ሐሳቦችን እንደገና እንዲያጤንም አሳስበዋል። አስከፊ ቀውሱን ለማስቀረት ሁሉም የፖለቲካ ፓርቲዎች ያቀረብነውን የመፍትሄ ሐሳብ መሰረት በማድረግ ከኛ ጋር እንዲሰሩ ጥሪ እናደርጋለን ብሏል ኦነግ በመግለጫው። ኦነግ በዚህ መግለጫው ገለልተኛ የኦሮሞ የፖለቲካ ኃይሎችና መላው የኦሮሞ ህዝብ ማንኛውም አይነት የፖለቲካና የጸጥታ ችግር ለማስወገድ ለኦሮሚያ የሽግግር መንግስት እንዲዘጋጁ ጥሪ አቅርቧል። ግንባሩ በዚህ አቋሙ ላይ ባለ ድርሻ አካላትን በሁለቱም የመንግስት ደረጃዎች ማማከሩንም እንደሚቀጥል ገልጸዋል። ከኦሮሞ የፖለቲካ እስረኞች መካከል አንዱ የሆነው በአሜሪካ የሚኒሶታ ነዋሪ ሚሻ ጭሪ ፍርድ ቤት በተደጋጋሚ በዋስ እንዲለቀቅ ትዕዛዝ ቢያስተላልፍም ይህ ዜና እስከተጠናቀረበት ጊዜ ድረስ እስር ቤት እንደሚገኝ ለማወቅ ተችሏል። ፍርድ ቤቱ ዛሬ በኋላው ችሎት ሚሻ ጭሪ በዋስ እንዲለቀቅ በድጋሚ ማዘዙን የህግ ጠበቆቹም ገልጿል። የኦሮሞ የፖለቲካ እስረኞች ፖሊስ የፍርድ ቤቶችን ትዕዛዝ ተቀብሎ ስራ ላይ ለማዋል ፈቃደኛ አይደለም ብለው በተደጋጋሚ መውቀሳቸውም ይታወሳል። የነ ጋዜጠኛ መለስ ድርብሳን ጉዳይ ለመጪው ሮብ መቀጠሩንም ተገልጿል። በተያያዘ ዜና በኢትዮጵያ እየተስተዋለ ያለውን የሰብአዊ መብት ረገጣና ፖለቲካዊ አለመረጋጋት እንዳሳሰባቸው የሚኒሶታ ሴኔተሮች በቅርቡ መግለጻቸውንና የአሜሪካ መንግስት በኢትዮጵያ መንግስት ላይ ጫና እንዲያደርግ መጠየቃቸውም ይታወሳል። የህግ ጉዳዮችን በተመለከተ የህግ ባለሙያው ዳንኤል አጀመ ከሲያትል አሜሪካ በመስመር ላይ ይገኛል። ጤና ይስጥልን ዳንኤል። ጤና ይስጥልኝ ልጅ። እንግዲህ አሁን ከዜናው ለመረዳት እንደተቻለውና በብዙውን ጊዜ እንደ ህግ ባለሙያ እንደምትከታተሉ ሁሉ በኢትዮጵያ ፍርድ ቤቶች የሰጡትን ትዕዛዝ ስለማይቀበሉ እስረኞች እየተጉላሉ ነው ያለው እና በዚህ ላይ ምን አስተያየት አለ? እንግዲህ በጣም አሳሳቢ የሆነ ነገር ከቀድሞ ስርዓት በተመሳሳይ ወይም በባሰ ሁኔታ መንግስት ፍርድ ቤትን አቃቤ ህግንና ደህንነትን ተጠቅሞ ተቃዋሚዎችን እያሳደደ ነው የምንልበትን አንዱና ጠንካራው ማሳያ ይሄ ፍርድ ቤት የሚያወጣውን ትዕዛዝ ፌደራል ፖሊስ አቃቤ ህግ ያለ ማክበር ሁኔታ በሰፊው ይታያል። የሚሻን የዋስ መብት አንተም ጠቅሰኸዋል። በተመለከተ ሌሎችም ከዛ በፊት የነበሩ ፌደራል ከፍተኛ ፍርድ ቤት በዋስ እንዲለቀቁ የኔ ያል ገንዘብ አስይዘው ይወጡ ይላል። ገንዘቡ ይያዛል፣ ፖሊስ ግን አይለቅ። ጭራሽ አንዳንድ ቦታ ዳኞች እየታሰሩ እየተደበደቡ ያሉበት ሁኔታም እንዳለ ሰምተናልና አንዱ በጣም የሚያሳስብ የዚህ ለውጥ ሙሉ በሙሉ መቀልበስ በጣም የሚያሳስበው ሁኔታ ፍርድ ቤቶች የመንግስት ተቃዋሚና የማጥቂያ መሳሪያ የመሆናቸው ጉዳይ ነውና የሚሻ ኬስ በጣም ጥሩ ማሳያ ነው ብያምናለሁ። አሁን ለምሳሌ ሚሻና ሌሎች መለስ ድርብሳ ደጀኔ ጣፋን ጨምሮ በርካታ እስረኞች እንግዲህ በዋስ እንዲለቀቁ ተብሎ የተከፈለ ገንዘብ ነበር። ሚሻ ጭሪ ከዛሬ እንደተረዳ ነው ለሁለተኛ ጊዜ ነው 20,000 የተከፈለለት። እንደዚህ አይነት ነገሮች ለመሆኑ አንዳንድ ወገኖች እንደሚሉት ፍርድ ቤቶቹ የሚሰጡት ትዕዛዝ በፖሊስ ማሳበብ ነው። ግን ይሄ ነገር እውነትስ ፍርድ ቤቶቹ ነፃ ናቸው ወይ ድራማ ነው እየተሰራ ብለው መስጓሉና እንደ አንድ ባለሙያ እንዴት ነው የምታየው? እንግዲህ ሙሉ በሙሉ ፍርድ ቤቱም ፖሊሱም አቃቤ ህጉም ደህንነቱም በመንግስት ስር አይደለም ለማለት ይከብዳል። አጠቃላይ ስታየው ከዋና ከፍርድ ቤት ፕሬዝዳንቷ ጀምሮ የምርጫን ማራዘም ሁኔታ ላይ እንዴት እጅና ጓንት ሆነው የፌዴሬሽን ምክር ቤቱ ፓርላማ ሁሉም ስልጣን ላይ ያለው መንግስት ሶስቱም የመንግስት ብራንቾች ህግ አውጪው ህግ አስፈጻሚው እና ተርጓሚው አንድ ላይ በተለይ ህግ አስፈጻሚው ተቀጽላ ሆነው እየሰሩ እንዳሉ ነው ማየት የምንችለውና
ሆኖም ግን እንደው ለህዝብ በፍርድ ቤት ላይ ያለው ታማኒነት እንዲጨምር ፍርድ ቤት ይሄንን ትዕዛዝ ሰጥቷል የሚለው መኖሩ እንደው ባይከፋም ግን ፖሊስ የማያከብረው ከሆነ ምንም ትርጉም የሌለው ነገር ነው የሚሆነው እና በግልጽ አንዳንድ ዳኞች ይኖራሉ ለህሊናቸው ብለው እውነትን ለመስራት ህጉን ለመከተል የሚሞክሩ እነሱ ናቸው እንግዲህ ጥቃት እየደረሰባቸው የፖሊስን ስራ አስተጋግሏቸዋል ተብለው እነሱ ራሱ ታስረው ፍርድ ቤት እንዲቀርቡ ባለፈው 2 ሳምንታት በወጣ ሪፖርት ላይ ያየነው ስለዚህ ለውጡ በፍርድን በተመለከተ የበፊቱ ስርዓት ከሚያደርገው እንደውም ላቅ ባለ የተለያየ አዳዲስ ቴክኒኮችን ጨምረው ተቃዋሚ የማጥቂያ መሳሪያ ሆኗል ፍርድ ቤት በሚያሳዝን ሁኔታ አይደለም እንግዲህ እንደ ይሄ በዚህ ያለ የፌደራል ፍርድ ቤቶች ለአንድ ወር ዝግ እንደሚሆኑ ነውና ይሄ በፖለቲካ እስረኞች ላይ የሚያሳድረው ተጽዕኖ ምንድነው ትላለህ እንግዲህ በወንጀል ህግ አንድ ሰው ተጠርጥሮ ሲቀርብ በጣም ወሳኝ ሆነ መብቱ ዓለም አቀፋዊ የሆነ መብት ነው በኢትዮጵያ ህገ መንግስት ላይ ያለ መብት ነው ነገሮች በፍጥነት ስፒዲ ትራያል ራይት እንለዋለን በጣም በፍጥነት መቋጨት አለባቸው አንድም ቀን እስር ቤት ውስጥ ማሳለፍ ለሰው ልጅ የሚመከር ወይ የሚደገፍ ነገር አይደለም በፍጥነት ማለቅ አለበትና ያ እንዳይሆን የተለያየ ነገር እየተደረገ ነው ያለው ይሄ ከመጋረጃ ጀርባ የሚባለው ቅድመ ምርመራ የሚባለው አዳዲስ ነገሮች የቀድሞ ስርዓት እንኳን የማይጠቀማቸው ነገሮች ለጊዜ ማራዘሚያነት ነበር ሲጠቀሙ የነበረውና አሁን ደግሞ እንደገና እንደዚህ ወይ የዋስ መብት አልተከበረ ወይ ለፍርድ አልቀረበ ወይ ክስ አልተመሰረተ እየተባለ ባለበት ጊዜ ፍርድ ቤት ተዘግቶ ተጨማሪ በስርዓት እንዲቆዩ የሚደረግበት ቴክኒክ ነው ተብሎ ነው የሚገመተውና እሱም አንድ ኢፍትሃዊነት ህገወጥ አካሄድን የሚያሳይ ነገር ነው ብያምናለሁ እስኪ ከዚህ ከፍርድ ቤቱ ወጣ ብለን አንድ ነገር እናነሳለን በኢትዮጵያ እየታየ ያለውን አንድ የኖርዌይ ፕሮፌሰር እንግዲህ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ ታስረው ነበር ከዛ በኋላ ተለቋል እኚህ ሰው ላለፉት 30 አመታት በኢትዮጵያ በኤርትራ በዛንዚባርና በሌሎች የአፍሪካ ሀገሮች ላይ ሰላምን በተመለከተ ግጭት አፈታትን በተመለከተ ይሰሩ ነበርና ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረሱ ታሰሩ ከዛ በኋላ እንደተለቀቁ ነው የኦሮሞ ዓለም አቀፍ የህግ ባለሙያዎች አንተ ባለሆንክበት መግለጫ አውጥቷል ይሄንን በመቃወም እዛ ላይ ምን አስተያየት አለ እንግዲህ ነገሩ በህግ ቃል ቴክኒካሊ ስናየው እስራት ሳይሆን እገታ ነው የምንለው አሬስት እና ዲቴንሽን የሚለውን ለይተን ነው በህግ የምናየው እስራት የሚሆነው በአንድ ወንጀል የተጠረጠረን ሰው ከፍርድ ቤት መጥሪያ አውጥቶ ወይንም እጅ ከፍንጅ ወንጀል ሲሰራ ከተያዘ ፖሊስ ለማሰር ይሄዳል ወይም ያስራል ያን ሰው ይሄንን ፕሮፌሰር ትሮምቮልን ለማሰር ወንጀል ሰርቷል ብለው ለመክሰስ የሚችሉበት ግራውንድ ስለሌለ ሊያስሩት አልሞከሩ ወይንም ይሄ በአሬስት የምንለው ማለት ነው ነገር ግን አግተውታል ማገትም ቢሆን በህግ ከለላ ውስጥ ነው መደረግ ያለበት አንድ ሰው በመንግስት እንቅስቃሴው ሲገደብ ዲቴን ተደረገ ይባላል እሱም ህገወጥ ነው ያለ ምንም ፍቃድ አይደረግምና አንድ ትላንት ነው ይሄ ነገር በሰፊው ተለያየ ሚዲያ ላይ ሲሰራጭ ነበር የተለያዩ ዜና አውታሮች ሰውየውም መታገቱን ዲቴን መደረጉን አልካደም ዲቴን ተደርጓልና ለኔ በጣም ይሄ የሚያመለክተው ምንድነው በተለይ ይሄ ኤርፖርት ውስጥ ቦሌ ያለው የኢሚግሬሽን ኦፊስ የደህንነት ኦፊስ በቀድሞ ስርዓት ለብዙዎች ጭንቅ የሆነ ቦታ ነበር የሚወጣም በተለይ አንድ ሰልፍ ላይ የተሳተፉ መንግስትን በተለያየ ነገር ክሪቲሳይዝ ያደረጉ ሰዎች ሲገቡ ተንፋሻቸውን ወጣው የሚያልፉበት ሲወጡም እንደዚህ በስቃይ የሚያልፉበት ቦታ ነውና የመንግስት የጥቃት ሴንተር ነው ያ የደህንነት ቢሮና እንደዚህ አይነት ነገር መጀመሩን ነው የሚያሳየው ይሄንን ሰው እዚህ ላይ የኖርዌይ እንግዲህ ኖርዌይ ተወላጅ ነው ጠቅላይ ሚኒስትሩ ከዛ ነው የሰላም ሽልማት የተቀበሉትና በኢትዮጵያ ፖለቲካ ላይ የሚያሳድረው ተጽዕኖ ምንድነው አጠር አድርገህ ከዛ በዚህ እንጨርስ በጣም ጥሩ በጣም ኔጌቲቭ የሆነ ተጽዕኖ ነው ያለው እንግዲህ የሚያስብ መንግስት ቢኖር የሚያስብ ባለስልጣኖች ቢኖሩ እንደዚህ አይነት ነገር በመንግስት ላይ የሚፈጥረውን በአገር ላይ የሚፈጥረውን ኔጌቲቭ የሆነ ስምን የማጥፋት ሁኔታ እንደዚህ አይነት ምሁርን ጋዜጠኞችን ማገት ምንም አይነት ጥቅም የለውምና እውነተኛ የሆነ የመንግስት ከለሩን የገለጸበት ያለው ሁኔታ ነው ያለውና ኖርዌይ
ከኢትዮጵያ ጋር ያላትን ቅርርብ እንደገናም ጠቅላይ ሚኒስትሩንም በኖቤል ሽልማት መቀበል የመሳሰሉትን አይተ እንደገናም በአጠቃላይ ይሄ በሚዲያ ተሰራጭቶ ነበርና ለብዙ ምሁራን ለብዙ ጋዜጠኞች ይሄ ቺሊንግ ኢፌክት የምንለው ፍርሃትን ኢትዮጵያ ማገት ጋዜጠኞችን ፖለቲከኞችን ምሁራንን ማገት ብቻ ሳይሆን እንደምታገትና እንደምታስር እንደምታጎሳቁል እንዲታወቅላት የፈለገች ይመስላልና ብዙዎች በስጋት ደፍረው ወደዛ ጋር እንዳይሄዱ የማድረግም ተጽዕኖ ይኖረዋል እና እነዚህን በዚህ በሁለቱ መንገድ አይዋለው በጣም አመሰግናለሁኝ የህግ ባለሙያው ዳንኤል አጀመ ከሲያትል አሜሪካ ወደ መጨረሻው ዜና አልፋለሁኝ በወላይታ ዞን የወላይታ ብሔር ተወላጆች አሁንም በብዛት እየታሰሩና እየተዋከቡ መሆኑን የአሜሪካ የወላይታ ተወላጆች ማህበር ገለጸ በማህበሩ ሊቀመንበር ገለጻ መሰረት በቅርቡ ከታሰሩ የወላይታ ተወላጆች መካከል በቅጽል ስሙ የወላይታው ሀጫሉ በመባል የሚታወቀው አርቲስት ይላጋ ቡዜቡቼ ይገኝበታል ብለዋል አርቲስቱ በወላይታ ህዝብ ዘንድ ከፍተኛ ተቀባይነትና ተወዳጅነት ያተረፈ መሆኑም ተገልጿል የወላይታው አርቲስት ከቀድሞ የወላይታ ዞን አስተዳዳሪ ጋር ግንኙነት አለው ተብሎ በመወንጀሉ ነው የታሰረው ተብሏል በሚንጮች ገለጻ መሰረት ይህ አርቲስት ፍርድ ቤት ሳይቀርብ ለበርካታ ጊዜያትም መሰቃየቱን ምንጮች ገልጸዋል እንግዲህ ውድ አድማጮቻችንና ተመልካቾቻችን ለዕለቱ ያዘጋጀነው አጠር ያለው ዕለታዊ ዜና በዚህ ተጠናቋል መልካም ቆይታ